ሰው አክብሮ የሰጠን ስጦታ እንዴት ነው አውልቅ የሚባለው? የሆነ አንዳንዴ የሰው ልጅ ስለሚወድ ነው አይደል ስጦታ የሚሰጥ። እኔ ደግሞ ምንም ይሄ ያረገኛል ብዬ አላስብም። ምንም እሷን ይሄ ነገር ነው እስካሁን በጣም እያበሳጫት ያለው። እየሞከርኩ እኮ ነው እኔ ወደ ልጆቼን ለመመለስ ወደ እሷም በቃ ነገሮችን ለማስተካከል በጣም እየሞከርኩ ነው። ግን በቃ እኔ ቲጂም አለች ፋፊም ከጎናለች፣ እነሱን ማስቀየም አልፈልግም። እውነት ለመናገር ተመለስ፣ ይሄን አውልቀህ ጣል። ጸበል መሄድ ካለብህ ሂድ፣ ቤተሰብ ጋር መሄድ ካለብህ ለሆነ ጊዜ እኛም ማድረግ ያለብንን ነገር ካለ ንገረንና የምትላቸውንም ሰዎች ከውብዬ ጋር እያራራቁህ ነው በጣም እና ናሂ ቆም ብለህ ብታስብ ማድረግ ያለብን ነገሮች ይሄንንም ነገር አውልቅ። ከዚህ በኋላ ይሄ ትዳር ተስፋ አለው ብዬ አላስብም። እንዴ በፍጹም ስለኔ አታስብም። አንተን እንድንረዳ ትፈልጋለች። እንድሞት የምትፈልግ ሴት ናት። በፍጹም ነገር ግን እሱ ያለበትን ችግር ደግሞ ምነው ዘገየሽ ምነው ዘገየሽ ተናፈቅኩኝ ብለሽ ወላ እንዳትልሽ። ሰላም ሰላም፣ እንዴት ናችሁ የአቤልና የቤቲ ቤተሰቦች? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ያው ከዚህ ቀደም በለቀቅነው ቪዲዮ ውብዬን አይታችኋታል። አቤላንም አደራ ሰጠዋለች ናሂን ወደ ልቦ ነው እንዲመለስ ምከርልኝ ብላለች እና አሁን ደግሞ ናሂን ቀጥረነዋል፣ እየመጣ ነው እና ምንድነው ልናናግረው የፈለግነው ወደ ልቡ እንዲመለስ ያለውን ሁኔታ እናንተ ታውቃላችሁ። በእርግጥ ግን ደግሞ እኛ የራሳችንን እንደ ሰውኛ የራሳችንን አስተዋጽኦ መወጣት አለብን። በዚህ ሰዓት በጣም ባል የሚያስፈልግበት ሰዓት ላይ ነው ውብዬ ብቻዋን የምታሳልፈው። አራስ ነች፣ ልጅ አለ፣ ሌላም ልጅ አለና እሱ ሰፖርት ማድረግ ባለበት ሰዓት ማይሆኑ ነገሮችን ነው እያደረገ ያለውና ናሂን ማለት አልቻው አይደለም ግን ሙሉ ማለት ውብዬ ማይቻታለው ቤት ሂጄ ብቻዋን ነች። በጣም ነው የምታሳዝነው። እንደውም ጎበዝ ነች እሷ ቪዲዮ ላይ ደካማ ጎኗን አታሳይም፣ ሀዘኗን አታሳይም። ጠንካራ ሴት ነች እንጂ በዚህ ሰዓት ልቧ ይሰበራልና ናሂንም እናገኘዋለን። በተቻለን አቅም እንግዲህ ለመመለስ እንሞክራለን ከእግዚአብሔር በታች። ምን ትላለህ ውድ? እንግዲህ ቤተሰቦቻችን በባለፉት ቪዲዮ እንዳያችሁት ነው ውብዬ ብቻዋን ነው ያለችው። ልጆቿን እያሳደገች ነው፣ ብቻዋን ነው ያለችው። ከባድ ነው። አራስ ነች ገና። እንደ አባት ደግሞ ናሂም ውብዬ ስትወልድ ከጎኗ መቆም ነበረበት እና በጣም እሷ ተጎድታለች። እንግዲህ ባለፈው ቪዲዮ እንዳያችሁት ነው። እናንተም ኮሜንት አድርጋችሁናል፣ እናመሰግናለን። በዚህ ሰብስክራይብ ስላደረጋችሁን እናመሰግናለን። እንግዲህ ዛሬ ናሆሜን እኛ እናገኘዋለን። እኔ እንደ ወንድም መክረዋለሁኝ የሚችለውን እንግዲህ ወደ ራሱ እንዲመለስ እንግዲህ ያለውን ነገር ትቶ ወደ ትዳሩ እንዲመለስ ለማድረግ እንሞክራለን የኛ ያቅማችንን። ያው ወደ ጸበል መሄድ ካለበት ወደ ጸበል እንዲሄድ ማድረግ ያለበትን ነገር በሙሉ ከኛ የሚቀር ነገር የለም። ከሱ ጋር ያለን ነገር እንግዲህ ሲመጣ እንነጋገራለን። ያው ይሄንን ያሰብነው እናንተም በኮሜንታችሁ አግዙን። ከውብዬ እንግዲህ ውብዬ ብቻዋን ስለሆነች በጣም ታሳዝናለች። ብቻዋን ሁለት ልጅ ይዛ አራስ ነች በዛ ላይ እና እናንተም ከጎናችን ሁኑ። ናሂን እንግዲህ እንጠብቃለን። ከፋፊ ጋር ያለውንም ነገር ሁሉንም ነገር ናሂ እንዲያስተካክል ለማድረግ እንሞክራለን። ወደ ቀልቡ እንዲመለስ ወደ ጸበል መሄድ ካለበት እንዲሄድ እናደርጋለን። ናሂ መጥቷል። እዚህ ጋር ነን። አላየህ ነው እንዴ? ሰላም ነው ሆይ? እንኳን ደህና መጣልን ወንድሜ። ስላገኘው ደስ ብሎኛል። እንዴት ነህ? ስላገኘው ደስ ብሎኛል በጣም። እንዴት ናችሁ? አለን ይመስገን። እንዴት ነህ? ሰላም ነው? ሰላም ነው እግዚአብሔር ይመስገን። ባለፈው ደግሞ ከብዬ ጋር አይቻችሁ በጣም ደስ አለኝ። ጠይቅልኝ ብዬ እና ሄደ ስለጠየቃችሁ በጣም አመሰግናለሁ። አይገባም ናሂ። እንዴት ነህ አንተ? ደህና ነህ? ሰላም እንዴት ናችሁ? አለን ይመስገን በጣም ደህና ነን። ናሂ ያው እንግዲህ ባለው በተፈጠረው ነገር እኛ በጣም አዝነናል። እኔ እንደ ወንድሜ እንደ ታላቅ ወንድሜ እንደ ታናሽ ወንድሜ ነው ማየና የተፈጠረው ነገር በጣም እኛን አሳዝኖናል። ውብዬንም ሄደን አይተናታል። ብቻዋን ብዙ መከራዎችን እያለፈች ነው ያለችው እና አንተም ያንተንም ይገባኛል። አንተ ውስጥም ብዙ ችግሮችና መከራዎች ሊኖሩ ይችላሉና
እንደው በዛ ጉዳይ ላይ ካንተ ጋር ለማውራት ነው የቀጠርንህና ናሂ እንደው ማድረግ ያለብህን ነገሮች ማስተካከል ያለብህን ነገሮች እንደው ወደ ጸበል መሄድ ካለብህ ወደ ጸበል መሄድ የሚስተካከሉ ነገሮችን በሙሉ ባንተ በኩል ያሉት ነገሮችን እንደው እንድታስተካክል እንደው እኛም የምናግዝ ነገር ካለ ነው ብለን የመጣ ነው አንተንም የቀጠርንና እኔ እኮ ሞክሬያለሁ አቤላ ብዙ ጊዜ ለመግባት ምናምን ጥረት አድርጌያለሁ ይቅርታ እንድታረግልኝ ልጆቼን ምናምን እንድታሳየኝ በጣም ጥሪ ያለው ግን ደግሞ በቃ ውብዬ ፈቃደኛ አይደለችም እኔ እሷ ጋር ለምንድነው በቃ አጠገቧ እንድጠጋ ፈቃደኛ አይደለችም እና አቅሜ የፈቀደውን ሁሉ እያደረኩ ነው በቃ ስለ ሀብሉን አውልቅ ነው በብዛት የምትለኝ እኔ ደግሞ ማውለቅ አልፈልግም ለምንድን ነው ናሂ አሁን ማትፈልገው አንተስ ከሷ ውጭ ያለ ስጦታን ለምን በዚህ ደረጃ ልትቀበል ልትወደው ቻልክ ስለ ሰው አክብሮ የሰጠን ስጦታ እንዴት ነው አውልቅ የሚባለው የሆነ አንዳንዴ የሰው ልጅ ስለሚወድ ነው አይደል ስጦታ የሚሰጥ እኔ ደግሞ ምንም ይሄ ያረጋኛል ብዬ አላስብም ምንም እሷን ይሄ ነገር ነው እስካሁን በጣም እያበሳጫት ያለው እኮ ናሂ እሷን የሚያስደስታት ከሆነ ምን ችግር አለው ሀብሉን ብታወልቀው ከዛ በኋላ እኮ ማስረዳት ትችላለህ ስጦታ ነው የሶስት ስጦታ ነው ብለ ማስረዳት ትችላለህ አሁን ግን እሷ የምትፈልገው ሀብሉን ማውለቅ ከሷ የሚበልጥ ነገር የለም አይደለ ልጆችስ አንተ ራሱ አይናፍቁም ወይ ስለዚህ ምንም ነገር ከሷ የሚበልጥ ነገር እየሞከርኩ እኮ ነው እኔ ወደ ልጆቼ ለመመለስ ወደ እሷም በቃ ነገሮችን ለማስተካከል በጣም እየሞከርኩ ነው ግን በቃ እኔ ቲጂም አለች ፋፊም ከጎናለች እነሱን ማስቀየም አልፈልግም እውነት ለመናገር እንዲቀየሙብኝ አልፈልግም ለምን እነሱ ምን ያደርጉልናል ይቅርታ አድርግልኝ እኔ ከሚስትህ ከልጆቹ የሚበልጥ ነገር የለም እነሱ ምንድናቸው አሁን መልካም ጓደኛ አንዳንዴ ምንም መልካም ጓደኝነት አይደለም ናሂ ትዳርና ጓደኝነት ይለያያል ገባህ አይደለ አሁን እኔ እንደ ሴት በኔ ቦታ ቢሆን አሁን ውብዬ ማለት ነው የምታደርገው ነገር እንዳለ ትክክል ነች ብዬ ነው ማምነው በሴታዊ አንፃር ሲታይ ማለት ነው ገብቷል አይደል በጓደኝነት የሚመጣና በሌላ መንገድ የሚመጣን ሰው ደግሞ እኩል አድርጋ ልታይ አትችልም አይፈረድባትም እሷ ስለዚህ እነሱን ተዋቸውና አንተ ወደ ትዳርህ ወደ ልጆችህ ተመለስ ይሄን አውልቀህ ጣል ጸበል መሄድ ካለብህ ሂድ ቤተሰብ ጋር መሄድ ካለብህ ለሆነ ጊዜ እኛም ማድረግ ያለብንን ነገር ካለ ንገረንና እናርግና ከውብዬ ጋር ተመለስ ከጎንነን የምንረዳህ ነገር ካለ ከጎንነን በሐሳብ በሞራልም በምንም ነገር ከጎንነን እንዳለች ውዷ ነገሮችን ማስተካከል አለብህ ወደ ቀድሞ ማንነት ወደ ራስህ መመለስ አለብህ ራስህን እያጣህ ነው ናሂ የምትላቸውንም ሰዎች ከውብዬ ጋር እያራራቁህ ነው በጣምና ናሂ ቆም ብለህ ብታስብ ማድረግ ያለብን ነገሮች ይሄንንም ነገር አውልቅ እሷ እንዳለችህ ማውለቅ ይሄን ስላወለክ ሌላ ሰው ይከፋል ማለት አይደለም እነሱም ቢከፉም አንተ ማድረግ አለብህ በቃ ይሄንን ነገር ከውብዬ በውብዬ በኩል ነው አንተ መሆን መቻል ያለብህ እሷ አራስ ይዛ ነው ቁጭ ያለችው በጣም ገብቷል እሷ ስትወልድ ከጎኗ መሆን ነበረብህ ልክ አይደለም እያደረግከው ያለው ነገር ከባድ ያለው እኮ ግን አቤላ እኔ ወደ እሷ ለመጠጋት በመከርኩ ቁጥር እሷ አትፈልገኝምና ሁሌም ትገፋኛለች ሁሌም በተቃራኒው ነው እኔ በመልካም ሲሄድ እሷ በክፋት ነው የምታይብኝ ስለ መሞከር ያለብኝን እስከ ጥግ ሞክሬ ነው ከአቅሜ በላይ ሲሆን ነው በቃ ሁሉም ነገር በቃ ምንም ማድረግ ስለማልችል ባለፈው ማየት ከሆነ በቃ ቤት ስጦታ ሰው ልኮ ምናምን ያን ስጦታ ወስጄ አስገብቼ ቢያንስ በቃ እንድታክፈኝ እንኳን ፈልጌ ለኔ ፍላጎት የላትም እና እያራቀችኝ ስለሆነ ከዚህ በኋላ ይሄ ትዳር ተስፋ አለው ብዬ አላስብም እንዴ እንደዛ ማለት ነው ኦሬዲ ከዚህ በኋላ ተስፋ አለው ብዬ ነው አላስብም ኦሬዲ በቃ መፍረስ ያለበት ትዳር ነው እንዴ እንደዛማ ማለት ያው እኔ እንደ ታናሽም እንደ ታላቅ ወንድም ብያለሁ አንተን ካንተ ጎን አንተን ለማገዝ አንተን ለመርዳት እንደ ጓደኛም እንደ ወንድምም ነው የመጣሁት አንተን ልቆጣ ምናምን አይደለም ገብቷል ነገሮችን ግን አንተ ቆም ብለህ እንድታስባቸው ፈልጋለሁ ያለህበት ነገር በጣም ከባድ አቃለው ከባድ ችግር ውስጥ ልትሆን ትችላለህ ነገሮች ላይመቻቹልህ ላትረዳህ ትችላለች ግን ነገሮች እስኪመቻቹ ድረስ ጥረት ማድረግ አለብህ በሷ በኩልም እሷም የምትችለውን ገብቷል አንተም እሷም ማትፈልገውን ነገር ማድረግ የለብህም እነዛን ነገሮች አስተካክለህ ወደ ቀድሞ ፍቅራችሁ ወደ ቀድሞ ማንነት ነው መመለስ ያለብህ ናሂ እያደረክ ያለው ነገር እንደኔ እይታ ነው ማለት ልክ አይደለም ማስተካከል አለብህ ናሂ ራስህ ወደ ራስህ ተመለስ ከራስ አይደለም ከቀልብ አይደለም ለእናንተ ይትዳር ለኛ ራሱ አሪያዎቻችን ናችሁ በጣም የምንወዳችሁ ባለ ትዳሮች ናችሁ እንኳን ትዳራችሁ እንደዚህ አይነት መንገድ ሊቀጥል ቀርቶ ስንት ነገር እንጠብቃለን ከእናንተ ማለት ነው እኛ ልንማር ስለዚህ
በእናንተ ስር በጣም ብዙ ሰዎች አሉ። የእናንተን ትዳር በእናንተ ትዳር ምክንያት የብዙ ሰው ፍቅር ሊመለስ ይችላል። ገብቷል አይደል? ናይ እዚህ ጋር ላንተም ሳይሆን ለሌሎችም ሰዎች ማሰብ አለ። ትዳርህን ስታከብር፣ ትዳርህን ስትወድ በትዳር ምንም ነገር ከትዳር የሚበልጥ ነገር የለም። ይሀብል ደግሞ ከትዳርህ አይበልጥም። በቃ ውብዬ አትፈልገውም አይደል? አውልቅላትና ይሄ በቃ እሷ የምትፈልገውን ነገር አድርግላትና ለምንድን ነው ማታወልቀው? ምክንያቱም ውብዬ አሁንም ስላንተ ታስባለች። ውብዬ ይኸውልህ ስለኔ ታስባለች። በፍጹም ስለኔ አታስብም። አንተን እንድንረዳ ትፈልጋለች። እንድሞት የምትፈልግ ሴት ናት። ለኔ በፍጹም ጥሩ ነገር አስባ አታውቅም። ውብዬ ስለ ውብዬ ጥሩ ነገር እንዴት ትናገራላችሁ? እኔም ባለፈው በቃ እንድትጠይቅ ብዬ ነገር በቃ አስበህ አንተ በራስህ ሄዳችሁ ስለጠየቃችሁ ደስ ስላለኝ ነው። ዛሬም በቃ ያንን ለማመስገን ነው እናንተን የመጣሁት። ግን በፍጹም በቃ ሀብል አውልቅ ብላችሁ ከዚህ በኋላ ባትጠይቁኝ ደስ ይለኛል። ናሂ አንተ ካለበት ችግር ውስጥ እንድትወጣ እንድናገዘህ ሁላ ትፈልጋለች። ውብዬ በዚህ ደረጃ ነው የምታስብልህ፣ በጣም ነው የምታስብልህ። ገብቷል? እርዱት እባካችሁ። እሱ እኔ የሞቀ ቤት ውስጥ ነው ያለሁት፣ የት እንዳለ የት እንደወደቀ አላቅም፣ እርዱት ነው የምትለው። በዚህ ደረጃ ነው የምታስብልህና እባክህ ናሂ አንተም በቻልከው መጠን ነገሮችን ለማስተካከል ሞክር። ይህንን ሀብል አውልቅ። እሷም አትፈልግም፣ አውልቀው። ወደ ቀድሞ ማንነት ለመመለስ ሞክር። ወደ ጸበል መሄድ ካለብህ በማንኛውም ሁኔታ እኛ ከጎንህ ለመቆም ዝግጁ ነን በምንችለው አቅም። ስለዚህ አንተ ራስህን አዘጋጅ። አሁን ውብዬን አንተ እንደሌላ ማየት የለብህም። እያያት ያለው ወደ ፍቺ ለመሄድ ነው የምትፈልገው። እንደ ጠላት ነው የምታያት። የኔን እንትን አትፈልግም። ከዚህ በኋላ እኮ የትዳር ተስፋ የለውም እኮ። ተስፋ ቢኖረው ተስፋ አለው ብዬ አሁን እዚህ ልነግር ይችል ነበር። ግን ይሄ ትዳር ተስፋ የለውም አለው። ቀስ ለኔ ፍላጎት የላትም አሁን በዚህ ሰዓት እና ይሄ አሁን እኛን መቼም አንተን የቀጠርንህ ነገሮች ተስተካክለው አንተን እኛም አግዘንህ አንተም ተረድተን በተቻለ አቅም ራስህን ለማሻሻል ወደ ቀድሞ ማንነትህ የቀድሞ ናሂ እንዲመጣ ጥረት እንድታደርግ ወደ ቀድሞ ትዳር እንድትመለስ ወደ ልጆች እንድትመለስ ነው። ፊፊ ናት ምናምን የምትባለው ልጅ ደግሞ ከህይወት አውጣት ናሂ። የምሬን ነው አውጣት። በቃ ምን በጣም ጉዳዩ ከባድ ነው። እኔ አሁን ለምንድን ነው ከባድ የሚሆነው? በቃ ከህይወት አውጣት። ለምንድን ነው ማትወጣው? እኔ በጣም ማልወጣበት በጣም ትልቅ አዝቅት ውስጥ እየገባው ነው። ነገሮች ለምን እንደዚህ እንደሆኑብኝ አላውቅም። ብቻ ናሂ ወደ ራስህ ተመለስ። ግድ የለም አንተም ደስታ ውስጥ አይደለም ያለው፣ ደስታ እየራቀህ ነው ያለው። ነገሮችን አስተካክለው ወደ ቀድሞ ደስታ ብትመለስ ወደ ሞቀ ቤት እንትን ብትል አይሻልም ነው? ከዚህ ሁሉ እንትን ውስጥ ምን ያደርግልሃል? ብቻ እኔ ምንም ማለት አልችልም። ብቻ አመሰግናችኋለሁ። በአጠቃላይ የለም እኛም አክብረን ስለመጣ በጣም ነው የምናከብረው፣ በጣም ነው የምንወድህ። ይሄንን ሁላ ነገር የምናደርገው አንተም እኛን አክብረን የመጣኸው እኛም ይሄን የምናደርገው ስለምንወዳችሁ ለእኛም ተምሳሌት ስለሆናችሁ ለሌሎችም ጭምር ነው። ገብቷል? አንተ ያለህበትን ችግር እኛ በግልጽ ባይታየንም ችግር ውስጥ እንዳለህ ይገባናል። ችግር ውስጥ ባትሆን እንደዚህ አይነት ነገሮችን ልታደርግ ትችላለህ ብለህ አናስብም። ችግር ውስጥ ስለሆንክ ነው። አቤላ ትክክለኛውን ነገር ነው መናገር ያለብህ ናሂ። እነዚህ በህይወት ያሉ ሰዎች ትክክል አይደሉም። በአጠቃላይ በቃ መውጣት ነው ያለብህ ከነሱ ሙሉ ለሙሉ መውጣት አለብህ። በቃ ከማናቸውም ጋር እና ደግሞ በቃ ለአንድ ለዚህ ሀብል ለዚህ ስጦታ ብለህ እንዴት ትዳርህን እንትን ውስጥ አደጋ ትጥላለህ? እርግጠኛ ነኝ ሁሉን ነገር ጥለክ ውብዬን ሄደህ ይቅርታ ብትጠይቃት እምቢ የምትልበት ምክንያት የለም። በእኔ በኩል ማለት ነው ትክክል ነኝ። ምክንያቱም የልጆቿን አባት ትክክለኛ ሁሉን ነገር ጥለክ እኔ ያንቺን ነው የምፈልግ ማንም አይበልጥብኝም ብለህ አክብረሃት ከሄድክ ሞክሬያለሁ። ከቤቴ ብዙ ጊዜ ሞክሬያለሁ። አይደለም መሞከር እኮ አይደለም ከልብ አንተ ጋር ተደጋጋሚ ችግሮች እየመጡብህ ነው። ገብቷል? ፋፊን ስትል ሌላ ይመጣል፣ ቲጂ ትመጣለች እንደዚህ እና ብዙ ችግሮች አንተ ጋር ተደራርበው እየመጡብህ ነው። በዛ ሁኔታ ውስጥ ሆነ ውብዬ ልትቀበልህ አትችልም። አሁን ደግሞ ያለችበት ገብቷል? አሁን ይሄንንም ነገር አስተካክለህ ሂድ፣ ወደ ቤት ገባ፣ ራስህን ተመልከተው። ደስተኛ ነህ ወይ አይደለህም? ገብቷል? ደስታ የቱ ጋር ነበረ? አስተውለው። ስለዚህ እነዚህን ነገሮች እያስተዋልክ ማድረግ ያለብህን ነገሮች እያደረግ ወደ ራስህ ለመመለስ ሞክር፣ ወደ ቀድሞ ትዳር ለመመለስ ሞክር። ያንን እንድታደርግ ነው እኛ አሁን እዚህ ጋር የቀጠርንህ የምናወራህም። የሆነ ነገር ከመጣ እግዚአብሔር ከረዳን የሆነ ነገር ከመጣ ብለን ነው እንጂ ባልሆነ መልኩ ተለያይተን እንድንሄድ ሳይሆን የሆነ ነገር ፍንጭ እንኳን እንትን ካገኘን ብለን ነው እግዚአብሔር ከረዳን ብለን ነው። ገብቷል? አንተን የቀጠርንህ ናሂ እባክህ ሞክር፣ በተቻለ አቅም ሞክር። እኛም ከጎንህ ነን። ደውልልኝ፣ ኤኒ ታይም እኔ ካንተ ጎን እሆናለሁኝ። ከሱ
ከሱ ጎንማ መሆን የለብህም አቤላ። ሙሉ ለሙሉኛ ውብዬ ጎን ነን። እኔ በበኩሌ ና ይቅርታ አድርግልኝ አንተን ጠላሃለሁ ማለት አይደለም። ካንተ ማለት ጠላሃለሁ ሳይሆን የምታደርጋቸው ነገሮች ሰው የለኝም አይደለም። ና ወደ ትክክለኛው ነው አሚሄደው። አሁን ካንተ ጎን ልሆን አልችልም በፍጹም። የምታደርጋቸው ነገሮች ትክክል ስላልሆኑ ማለት ነው። እንደ ሴትም እንደምንም እንደ እህትም ግን ከውብዬ ጎን ነኝ ሙሉ ለሙሉ ማለት ነው። እና ናይ እባክህ ያንን ነገር አስተካክልና ወደ ትዳርክ ተመለስ። አንተ ደግሞ ደግፋለሁ አስበህ አይደለም። እኔ ደግፋለሁ ሳይሆን ነገሮችን ምንድነው አሁን እኔ አንተ ልክ ነህ እያልኩት ውብዬ አጥፍታለች እያልኩት አይደለም። እኔ ውብዬን የምደግፋት ሰው ነኝ። ነገር ግን እሱ ያለበትን ችግር ደግሞ አብቆምም እሱ ያለበትን ችግር አላቀም። አሁን ከባድ ችግር ውስጥ ያለው በቃ ይሄን አብል ያወልቃል። እነዛን ሴቶች ይተዋል፣ ወደ ትዳሩ ይመለሳል። 4 ነጥብ ምንም እኮ ጥያቄ የለውም እኮ ናይ በቃ ይሄ በጣም እናመሰግናለን። የሆነ ደረጃ ላይ እንደምትደርስ ተስፋ እናደርጋለን። ኤኒ ታይም ደውልልኝ። እሺ ናሆሚ በጣም አመሰግናለሁ። እሺ ወንድሜ እግዚአብሔር ያክብረህ። እግዚአብሔር ያክብረህ። በጣም አመሰግናለሁ። ጎን ነኝ ትላለህ አንተ ደግሞ ለምንድን ነው እሱ ጎን ነኝ የምትለው? አይደለም ውዷ ይሄ ልጅ ይኸውልሽ በእንደዚህ አይነት መልኩ ካልመስ ጎን መሆን የለብህም። ምንም እኮ ጥያቄ የለውም። እነዛ 2 ሴቶች ይተዋል፣ ሀብሉን ያወልቃል። 4 ነጥብ ሌላ ምንድን ነው ከሱ ጎን ነኝ የምትለው አንተ? ይሄ ልጅ ያለበትን ችግር አናቀም። አሁን የገባበትን ነገር ነው የሚገብቶሻል። ስለዚህ በዚህ መልኩ ትሪት እያደረግነው ነው ነገሮችን ማስተካከል የምንችለው። ከጎን ነኝ ስትለው እኮ እያበረታታው ነው አይደለም፣ እንደዛ ማለት አይደለም። ለማንኛውም ውድ ቤተሰቦቻችን እንግዲህ ከናሆሜ ጋር የነበረን ነገር እንዳያችሁት ነው። ናሆሜ ያለበት ነገር በጣም ከባድ ነው። ትንሽ ከፍቶታል ውስጡ። እንግዲህ በሱ በኩል ያለውን ችግር በደንብ ባናቅም እኛ ያው ውብዬ ጋር ያለውን ችግሮች ነው በስፋት የምናውቃቸው። ናሆሜም ጋር የራሱን የቻለ ብዙ ችግሮች አሉበትና እንግዲህ እነሱን ነገሮች እንዲያስተካክል በእኛ በኩል ጥረት ለማድረግ እንሞክራለን። አሁንም ያው እንዳያችሁት ነው። እንግዲህ ናሆሜ ከዚህ በኋላ ደግሞ ተስተካክሎ ወደ ቀድሞ ትዳሩ ይመለሳል ብለን ተስፋ እናደርጋለን። እንግዲህ ወደ ቀድሞ ትዳሩ ይመለሳል ብለን ተስፋ እናደርጋለን። እንግዲህ ይመስለኛል። እንግዲህ ቤተሰቦቻችን ያው እናንተም በኮሜንታችሁ ናሆሜን እባክህ በሉልን፣ ውብዬንም አጽናኑልን። እንግዲህ እንደምታዩት ነው የዛሬ ቪዲዮአችን ይህንን ይመስል ነበረ። በሌላ ቪዲዮ እንገናኛለን። በሌላ ቪዲዮ ናሆሜ እንግዲህ ሰላም ሆኖ እናገኘዋለን ብለን ተስፋ እናደርጋለን። አብራችሁን ስለነበራችሁ በጣም እናመሰግናለን። ሰላም ሁኑልን።